ለረጅም ጊዜ የወሊድ መቆጣጠሪያዎችን መውሰድ በተለይ ደግሞ ፕሮጀስትሮን ያለባቸውን የወሊድ መቆጣጠሪያዎችን መውሰድ ለጭንቅላት እጢ ወይም ሜኒንጆማ ያጋልጣል። ሜኒንጆማ ምንድነው? ሜኒንጆማ ጭንቅላት ውስጥ ከሚፈጠሩት እጢዎች ውስጥ 1/3ኛውን የሚይዝ ሲሆን ይህም እጢ በጣም ልል የሆነ ወይም በረጅም ጊዜ ቀስ እያለ የሚያድግ የእጢ አይነት። ሜኒንጆማ የሚነሳው ከአንጎል ሽፋን ነው። ቀስ ብሎ የሚያድግ ለረጅም ጊዜ የሚቆይ ቀስ እያለ የሚያድግ የእጢ አይነት ነው። ከነዚህም ውስጥ 10% የሚሆኑት በጣም በፍጥነት የሚያድጉ አይነት ናቸው። የዚህን እጢ ተጋላጭነት የሚጨምሩት ነገሮች መካከል አንዱ እድሜ መጨመር ነው። ሁለተኛው ራዲዬሽን ቴራፒ በተለይ ደግሞ ልጆች ለካንሰር ተብሎ የሚሰጥ የጨረረ ህክምና ወደፊት እድሜያቸው እየጨመረ ሲመጣ የዚህን የሜኒንጆማ ተጋላጭነታቸውን ይጨምራል። ሴት መሆን በተለይ ደግሞ ሴቶች ከሆርሞን ጋር ተያይዞ ከፕሮጀስትሮን ሆርሞን ጋር ተያይዞ ሆርሞኖች ለውጦች ስለሚኖሩና ብዙ ጊዜ ኦራል ኮንትራሴፕቲቭ ወይም ደግሞ የሚዋጡ የመከላከያ መድኃኒቶች መርፌዎች እና ደግሞ ከ45 ወይ ደግሞ ይሄ ከፖስት ሜኖፖዛል በኋላ የሚወሰዱ የሆርሞናል ቴራፒዎች ለዚህ እጢ ተጋላጭነትን ይጨምራል። አራተኛው የዘረመል ችግሮች ናቸው። ከነዚህ መካከል ኒውሮፊብሮማቶሲስ ታይፕ 2 ለሜኒንጆማ ተጋላጭነትን ይጨምራል። ምልክቶቹ እንደተነሳበት ቦታ ይለያያል። የመጀመሪያው ማንቀጥቀጥ፣ ሁለተኛው የእይታ መቀነስ ሊሆን ይችላል፣ ሶስተኛው የባህሪ ለውጦች፣ አራተኛ የሰውነት መስነፍ፣ አምስተኛ ከፍተኛ የሆነ ራስ ምታትና ሌሎች ከተነሳበት ቦታ ጋር ተያይዞ የሚኖሩ የአንጎል ጫናዎች፣ የነርቭ ጫናዎች ጋር ተያይዞ የሚኖሩ ምልክቶች ይኖራሉ። ብዙ ጊዜ ምርመራ አንጎል እጢ አለበት ተብሎ አንድ ሰው ከታሰበ የሚታዘዘው ኤምአርአይ በመድኃኒትና ያለ መድኃኒት ነው። በምስሉ ላይ እንዳስቀመጥኩት ኤምአርአይ ምርመራ ላይ ከአንጎል ውጪ ከአንጎል ሽፋን የተነሳ እጢ ይታያል። ይህም እጢ ብዙ ጊዜ እንደ ኳስ እንደ ክብ ቅርጽ ያለው ሲሆን አንዳንድ ጊዜ ደግሞ እንደ ሺት ወይም ደግሞ ቀጥ ያለ እንደ ምንጣፍ አይነት ነገር ቅርጽ ሊኖረው ይችላል። ናዎቹ የመጀመሪያ በክትትል ብቻ ማየት ሊሆን ይችላል። ለምሳሌ አንድ ሰው ምንም አይነት ምልክት ከሌለው ይህ ሜኒንጆማ ቀስ እያለ የሚያድግ ከሆነ በክትትል ወቅት ምንም አይነት ኦፕሬሽን ላይ ያስፈልግ ይችላል። ሌላኛው ደግሞ መጠኑ በጣም አነስተኛ ከሆነ በተለይ ደግሞ ከ3 ሴንቲሜትር በታች ከሆነ ብዙ ጊዜ በክትትል ሊታይ ይችላል። ሌላኛው የህክምና አማራጭ ቀዶ ህክምና ነው። ቀዶ ህክምናው እንግዲህ ቀደም እየገለጽኩት ምልክት ካለው ወይ ደግሞ በፍጥነት እያደገ የሚመጣ ከሆነ ከሚጠበቀው በላይ ቀዶ ህክምና ያስፈልጋል። በቀዶ ህክምና ከታከመ በኋላ አብዛኛውን ጊዜ የጨረረ ህክምና ያስፈልጋል። ግን አንዳንድ የሜኒንጆማ ታይፖች በተለይ ደግሞ ግሬድ 2 እና ግሬድ 3 የሚባሉት ሁለተኛና ሶስተኛ ደረጃዎቹ ሊያስፈልጋቸው ይችላል። በተለይ ደግሞ የሶስተኛ ደረጃው በጨረር ሊታከም ይችላል። ሌላኛው ቦታው ለሰርጀሪ አመቺ ካልሆነና ሳይዙ በጣም አነስተኛ ከሆነ መጀመሪያም ጨረር ህክምና ሊታዘዝ ይችላል። ሌላኛዎቹ የህክምና አማራጮች ሊት የሚባለው ይሄ ሌዘር ቴራፒ እና ፎከስድ አልትራሳውንድ ቴራፒ ናቸው። ከታከመ በኋላ መልሶ ይተካል ወይ የሚለው ነገር ስናይ ብዙ ጊዜ መልሶ የሚተካ አይነት እጢ አይነት አይደለም። ግን እንደየደረጃው የመተካት እድሉ እየጨመረ ይሄዳል። በተለይ ደግሞ ደረጃው የሚጨምር ከሆነ የመተካት እድሉ ይጨምራል። ግን አብዛኛው በጣም አነስተኛ የሚባል የመተካት እድል ያለው የእጢ አይነት ነው። አመሰግናለሁ።